አብዛኞቻችሁ በካነን ካሜራ ሎግ 3 እንዴት መቅረጽ እንደምንችል ወይም ደግሞ ልክ እንደዚህ አይነት ምንም አይነት ፒክቸር ስታይል የሌለው ፍላት የሆነ ኢሜጅ ወይም ደግሞ ቪዲዮ እንዴት መቅረጽ እንደምንችል እየጠየቃችሁ ነበረ። በቀላሉ ማድረግ ያለባችሁ በመጀመሪያ ወደ ሜኑ በተናችሁ ትገባላችሁ። በመቀጠል እዚህ ጋር 4 ቁጥር ላይ ትገቡና ወደ ታች ስትወርዱ ካነን ሲ ሎግ የሚል ሴቲንግ አለ። እሱን ኦኬ ትሉታላችሁ። ኦፍ የሆነውን ኦን ታደርጉትና 8 ቢት እና 10 ቢት ታገኛላችሁ። 10 ቢት ላይ አድርጋችሁ ብትቀርጹ ሞር የተሻለና 4K የሆነ እንዲሁም ደግሞ ከለር ሳይንሱ አሪፍ የሆነ ለከለር ግሬዲንግ የሚመች ይሆንላችኋል። ነገር ግን 4K ሪከርድ የሚያደርግ ሚሞሪ ስለሚያስፈልጋችሁ በማንኛውም ካሜራ ሚሞሪ መቅረጽ አትችሉም። ነገር ግን 8 ቢት ላይ አድርጋችሁ ከለር ግሬዲንጉን ሞር ፕሮፌሽናል የሆነ ከለር ግሬዲንግ ላያሰራችሁ ይችላል። ነገር ግን ዳት የሆነ ኢሜጅ መቅረጽ ትችላላችሁ ማለት ነው። በእርግጠኝነት ቪዲዮ እንደሚጠቅማችሁ አልጠራጠርም። ልክ እንደዚህ አይነት የካሜራ ቲፖችንና ሞር ስለ ፊልም ሜኪንግ እንዲሁም ከኤዲቲንግ ጋር የተያያዙ ነገሮችን ማግኘት ከፈለጋችሁ የዩቲዩብ ቻናሌ ላይ እየገባችሁ ሰብስክራይብ በማድረግ ልክ እንደዚህ አይነት አሪፍ የሆኑ ቪዲዮዎች ይደርሳችኋል። በቀጣይ እስክንገናኝ ድረስ አመሰግናለሁ።